بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد فيا معاشر المسلمين عباد الله، السلام عليكم ورحمة الله وبركاته. كعلماء أفاج كون مكراتشو قتلنا بارك الله فيكم. علماء تشاتشن የሚነግሩንን የሚመክሩንን ነገር መሬት ላይ ካዋልነው ብዙ ጥቅምን እናገኛለን፣ እንቀየራለን፣ እንለወጣለን፣ ራሳችንንም እናስተካክላለን። ምክንያቱም አንድ አባባል አለ፣ ከልብ ይወጣ ልብ ይገባል ይባላል። ስለዚህ ከዑለሞቹ ሲወጣ ከነዛ ከታላላቆችና ከኢስላም ፈርጦች የሚሰጡን ምክር ሰርተውበት ስለሚነግሩን እንድንሰራበት ይጋብዘናል። ባረከላሁ ፊኩም። ልብ ይገባል እና የሁለቱ ዓሊሞች ንግግር አንድ ላይ አጣጥሜ ማመጣው አለ የኢማም ኢብኑ ባዝ ረሂመሁላሁ ተዓላ የኢማም ኢብኑ አልቀይም። እነዚህ ሁለቱ ተመሳሳይና ተደጋጋፊ ተመጋጋቢ የሆኑ ንግግሮች ስለተናገሩ ነው። الإمام ابن القيم رحمه الله تعالى الفوائد የሚባለው ኪታባቸው ላይ ሲናገሩ ኢማም ኢብኑ ባዝ رحمه الله تعالى ደግሞ በመጅሙዕ አልፈታዋቸው ላይ የተናገሩትና የገለጹት ነው። ተመጋጋቢ ናቸው ሁለቱ አረፍተ ነገሮች። ባረከላሁ ፊኩም። ስሙኝማ በትክክል እንዲህ ይላሉ ኢማም ኢብኑ አልቀይም ረሂመሁላሁ ተዓላ። አላህ ይጠብቀንና የልብ ድርቅና ትልቅ በሽታ ነው። አላህ ሱብሓነሁ ወተዓላ የሚቀጣባቸው ብዙ አይነት አቀጣጦች አሉ። የእሳት ቅጣት አለ፣ የቀብር የጥያቄ አለ፣ የእምቲሃን አለ፣ የተለያየ አለ። በእባብ ይቀጣል ሰው፣ በችግር ይቀጣል ሰው፣ በሆነ ነገር ይቀጣል፣ በሆነ ነገር ይቀጣል። የቅጣት አይነት አለ። ከነዚህ ከቅጣት አይነቶች ውስጥ የሚገርም ቅጣት የምን ቅጣት ነው? የልብ ድርቅና ቅጣት። ሰው ኃጢአትን ሲዳፈር፣ ሽርክን ሲዳፈር፣ ቢድዓን ሲዳፈር የልብ ድርቅና ይነግስበታል። ልቡ ይደርቃል። ከው ነው የሚለው ከው ከድንጋይ ይደርቃል። እዚህ ደረጃ የሚደርስበት ሁኔታ ነው። ለዚህም እንዲህ ይላሉ ኢማም ኢብኑ አልቀይም ረሂመሁላሁ ተዓላ ስሟቸውማ ما ضرب عبد بعقوبة أعظم من قسوة القلب والبعد عن الله جل وعلا. من قالوا عند باريا بقطعت አይመታም ቅጣት አይደርስበትም የበለጠ ቅጣት የለም أعظم من قسوة القلب ከልብ ድርቅና በበለጠ ቅጣት አንድ ባሪያ ሊቀጣ ከቶ አይችልም ማለት። ልብ ደረቀ ማለት የሁሉም መጎተቻ የሁሉም ማምጫ። ልብ ከደረቀ ወደ ሽርክ ይወድቃል። ልቡ ከደረቀ ቢድዓ ላይ ይወድቃል። ልቡ ከደረቀ ማዕሲያ ላይ ይወድቃል። ልቡ ከደረቀ ከአላህ ይርቃል። ከአላህ ከራቀ ወደ ገሃነም ነው። ከአላህ ከራቀ ምን ቀረው? ምን አለ? ይሄ ነው ማ ضرب عبد بعقوبة አንድ አላህ ባሪያ በቅጣት አይመታም፣ የቅጣት ጥቃት አይደርስበትም። አዕظመ የበለጠ ቅጣት አይቀጣም። من قسوة القلب ከልብ መድረቅ የበለጠ ይሄ ትልቁ ቅጣት ነው። ትልቁ ቅጣት ያንድ ሰው ልቡ መድረቅ ነው። ነግረው አይሰማ፣ አስረድተው አይገርመው፣ የሚያስለቅስ ብትነግረው፣ ስለ ቂያማ ብታወራው፣ ስለ አሳዛኝ ነገር ብታወራው ምንም አይሆንም፣ ምንም አይመስለው፣ ባይተዋር ነው የሚሆነው። የምትነግረው ንግግር ራሱ ላይ አثر في قلبي ልቡ ላይ ምንም ተጽዕኖ የለው። ድርቅ ሲል እንደዚህ ነው ሰው። እንግዲህ አላህ Subhanahu Wa Ta'ala የሚቀጣበት ብዙ አይነት ቅጣት አለ። ትልቁ ቅጣቱ ግን ልብ ማድረቁ። ይህንን ወቅ ይህንን ነው አሉ። ወላሂ በጣም ከባድ ነው እና ከአላህ መራቅ እነዚህ ሁለት በጣም አደገኛ ናቸው። አደገኛ من قسوة القلب والبعد عن الله ቀልብን ከማድረቅና ከአላህ መራቅ ከነዚህ ከሁለቱ የበለጠ ቅጣት የለም። የበለጠ ቅጣት መቅጫ የለም። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونسله جهنم وساءت مصيرا. ከመላእክተኛው ጋር የሚቃረን
ግልጽ ጎዳና ከመጣለት በኋላ ፍንትው ካለለት በኋላ ከአማንያን ጎዳና ውጭ ያለ ሌላ ጎዳና አማራጭን የሚከተል አካል በዞረበት እናዞረዋለን በተሾመበት እንሾማዋለን ማለት ድርቅ እናደርገዋለን። በዛው ከአላህ ይርቃል፣ ማዕሲያው ይግራራለታል፣ ይመቻችለታል፣ ልቡ አይረጥብም። ቁርአን ቢሰማ ሐዲስ ቢያዳምጥ የሆነ ነገር ቢሰማ የሆነ ነገር ቢመጣ ምንም ንቅንቅ አይልም፣ ልቡ ድርቅ ይላል። ይሄ ትልቁ ቅጣት من قسوة القلب والبعد عن الله عز وجل. الله يطبقنا، نسأل الله العافية. بارك الله فيك. ይሄንን አሉ ኢማም ኢብኑ አልቀይም። ይሄ ነው ቁርአንም ላይ ሐዲስም ላይ ያለው መጨረሻው ገሃነም ነው። እንግዲህ አላህ ሱብሓነሁ ወተዓላ አንድም ባሪያውን ቅጣት አያደርስበትም ከልብ መድረቅና ከአላህ ከመራቅ በበለጠ። ከዚህ የበለጠ ቅጣት የለም። ከዚህ የበለጠ ቅጣት የለም። አላህ በብዙ አይነት ይቀጣል። አዎ ከዚህ የበለጠ ቅጣት ግን የለም። በጣም ከባድ ነው። ما ضرب عبد بعقوبة أعظم من قسوة القلب والبعد عن الله عز وجل. كقلب مدركنا كالله كمراق بلاي ሌላ ቅጣት አደረሰበት አይባል። ይሄን ካደረሰበት በቃ ከባድ ልብ መድረቅ ምንድነው ምክንያቱ? ይሄንን ደግሞ ኢማም ኢብኑ ባስ እንዲህ ይላል አስባቡ ቀስወተል ቀልብ የሚለው ባረከላሁ ፊክ። አስባቡ ቀስወተል ቀልብ ልብ የመድረቅ ምክንያቱ አሉ እሳቸው ደግሞ الذنوب ኃጢአቶች والمعاصي ወንጀሎች ናቸው። አስባቡ ቀስወተል ቀልብ الذنوب والمعاصي ኃጢአት ወንጀል ወከثረቱል ገፍላ መዘንጋት ማብዛት ዘጭ ማለት ምንም የሆነ በዳዕዋም ላይ ሆነ ቁርአንን ተደብር በማድረግም ሆነ በዚክርም ሆነ በሶላተል ጀማዓም ሆነ ሰለሞት ማስታወስም ሆነ ምንም ትዝ የማይለው ዝንግት ያለ በቃ ዝም ብሎ መዝናናት፣ ዝም ብሎ መሳቅ፣ ዝም ብሎ ሁካታ፣ ዝም ብሎ በቃ መገናኛ ለመገናኛ ብዙሃን ቲክቶክ ምን ሐራማት ዘብረቅረቅ ይላል ቀልቡ። ወከثረቱ الغفላ ወሱህበቱ الغافሊን የዘነጉ ሰዎችን ጓደኛ ማድረግ፣ ወልፉሳቅ አመፀኛ በሸሪዓ ላይ ያመፁ ሰዎችን ጓደኛ ማድረግ። እነዚህ ናቸው ሰበቦቹ። الذنوب ኃጢአቶች፣ والمعاصي ትልቅ ወንጀሎች፣ وكثرة الغفلة መዘንጋትን ማብዛት ስለ አኺራና ስለ ሞት አለማስታወስ፣ وصحبة الغافلين ዝንጉ ሰዎችን ጓደኛ ማድረግ። እነዚህ ሁሉ የልብ መድረቅ ሰበቦች ናቸው። ሰው ልብ ከደረቀ የቅጣት ቅጣት ተቀጥቷል። ለዚህ ሰበቦቹ ደግሞ ኃጢአት፣ ወንጀሎች፣ እንደዚሁ መዘንጋትን ማብዛት፣ وصحبة الغافلين የዘነጉ ሰዎችን ጓደኛ አጋር አድርጎ መያዝ፣ والفساق ፋሲቅ ሰዎች ጋር አብሮ መንቀሳቀስ። كفاسق ጓደኛ አታያሽ። فاسقة كانت المرأة فاسقة فابعدي عنها راقي ጀልባብ ለብሳ ኒቃቧን ለብሳ ማንን የሆነች የተገላለጠች አቅፋም ትዞራለች። ምን ሰሪያለሽ? እንደዚህ አይነት ዋጋ አዑዙ ቢላህ። አንተም የተበላሸ ሰው ይሄ እኮ የወረደ ሰው ነው የተባለ ፈልጎ ጓደኛ ይዛል። ትወርዳለህ፣ ሽክሽክ ነው የምትሆነው። ወንፊት ያደርግሃል። በቃ ወንፊት ሶላት ባትተው ጀማዓን ልትተው ያደርግሃል። በቃ ትዘነጋለህ። ጧት ማታ ስለ ኳስ እየሰማ ስለ ዘፋኝ እየሰማ ስለ ቲክቶክ ሰዎች ስለ ቲክቶከሮች እየሰማ ስለ ኳስ ተጫዋች እየሰማ አንተ ምን የምትቀየረው ነገር አለ? ባረከላሁ ፊክ። ይቅርብ በቃ። ፉሳቆች ጋር ጓደኛ አታድርጉ። እነሱ ራቅ። ለዚህ ነው የቀልብ ድርቅና ሰበቦች ኃጢአት፣ ወንጀል፣ መዘንጋትን ማብዛት። ዳዕዋ አዳምጥ፣ ቁርአንን አዳምጥ፣ ተደበር አዳምጥ። እስኪ የተላላቆችን ቅሷ ስማ። ቂሶሰል አንቢያ የነብያትን ቅሷ፣ የሷሊሖችን የደጋጎችን የነሱን ታሪክ አንብብ። አዘንጋ ዘጭ አትበል። አለበለዚያ አንችለው። ራሳችን አንችለው። ልንገር፣ የራስ ባለቤት አትሆን። ነፍስያህን መቅጣት አትችልም። ልቀጣትም አልችልም። ብዙ ጊዜ እንደዚህ አይነት ምግቧ ነው፣ መንፈሳዊ ምግብ ነው። የነብያትን ታሪክ ስትሰማ መንፈሳዊ ምግብ ነው። አቅም ይኖርሃል፣ አቅም ትገነባለህ፣ ኢነርጂ ይኖርሃል። በቃ ይሄ ነው። ጠንከር በል። ባረከላሁ ፊክ። ስለዚህ አላህ ሱብሓነሁ ወተዓላ ነስአሉላህ አልዓፊያ ከቀልብ ድርቅና አላህ ይጠብቀን እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።